ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይህንን የመሰለ የሳምቡሳ አሰራር በቀላሉ በቤታችን እንዴት እንደምንሰራው አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስም አድርጉ። ወደ አሰራሩ እንሄዳለን። በቅድሚያ ድስት እንጥድና በትንሹ ዘይት እጨምራለሁ። ዘይቱ ሞቅ ሲል ደቆ የተከተፈ ቀይ ሽንኩርት አዘጋጅቻለሁ። ቀይ ሽንኩርቱን ጨምሬ በደንብ አቁላለዋለሁ። እንደ ሁሉ ጊዜው እኔ ቪዲዮን እየቆራረጥኩ አቀርብላችኋለሁ። እናንተ ግን ጊዜ ወስዳችሁ ማዘጋጀት ነው። በጣም ቀላል ነው። በቀላሉ ቤታችን እንደዚህ መስራት ደግሞ በጣም ያስደስታል። ሽንኩርቱን እንዲበስል አድርጋለሁ። ከድኜ እንደዚህ ከድነውና እንዲበስል አድርጋለሁ። ያችሁት እንደዚህ ከበሰለ በኋላ ነው ምስሩን የምንጨምረው። ምስር ወይም በስጋ መስራት ትችላላችሁ። በምታገኙት በሩዝ ይሰራል። እንግዲህ እናንተ በምትፈልጉት ማለት ነው። እኔ ግን ለዛሬ በምስር የሚሰራውን የሳምቡሳ አሰራር አሳያችኋለሁ። እዚህ ጋር በጣም ፍርክስክስ ብሎ ያልተቀቀለ አያችሁት እንዴት እንደተቀቀለ። በጣም ልክ ለወጥ እንደምናዘጋጀው አይደለም የተቀቀለው። ቀረት ሲለው ምስሩን ማለት ነው የቀቀልሁት። እንደዚህ ቀቅየዋለሁ። ሽንኩርቱንና ምስሩን በደንብ አድርጌ አቀላቅለዋለሁ። እንደ ፍላጎታችሁ ነው። ምስሩ እኔ ፍርስርስ ብሎ ሲበስል ስለማልፈልግ እንደዚህ አድርጌ ካበሰልሁት በኋላ ደቆ የተከተፈ የአበሻ ቃሪያ አለኝ። በጣም ድቅቅ ብሎ የተከተፈ ማለት ነው። ጨው ትንሽ እንደ ፍላጎታችን ጨው እንጨምራለን። ከዛ በኋላ ጨውንና ቃሪያውን ከምስሩ ጋር በደንብ አድርገን እንቀላቅለዋለን። ላይክ እያደረጋችሁ ቪዲዮን ተመልከቱ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ዩቲዩብ ያግዘኛል። እንደዚህ አድርጌ በደንብ ቀላቅዬ ካዘጋጀሁት በኋላ ትንሽ ጊዜ ወሰድ አድርጌ አንድ 10 ደቂቃ የሚሆን እንደዚህ አቆየዋለሁ። ከዛ በኋላ እሳቱን አጠፋና የድንብላል ቅጠል አዘጋጅቻለሁ። እዚህ ጋር መጠቀም የምትችሉት ነገር አረንጓዴ ሽንኩርት ካገኛችሁ መጠቀም ትችላላችሁ። ሌሎችን ቅጠላ ቅጠሎች ካሏችሁ ማጣፈጫ መጨመር ትችላላችሁ። እኔ ግን የድንብላል ቅጠል ለዛሬ ጨምሬ ላሳያችሁ። የድንብላል ቅጠሉን የምንጨምረው እሳቱን ካጠፋን በኋላ ነው። ጨርሰን ካጠፋን በኋላ ቅጠሉን ጨምረን እንደዚህ እንዲቀላቀል ብቻ በማማሰያ በደንብ አድርገን ቀላቅለን እንደዚህ ካዘጋጀን በኋላ ምስራችንን በዚህ መልኩ ጨርሼ አዘጋጀው። ከዚህ በኋላ ደግሞ ሊጡን እንዴት እንደማዘጋጅ ላሳያችሁ። የሳምቡሳውን ሊጥ ዱቄት አዘጋጅቻለሁ፣ የፍርኖ ዱቄት። ከዛ የተወሰነ ዘይት እንደ ፍላጎታችሁ መተው ይቻላል። ጨው፣ ዘይቱን አለማድረግ ትችላላችሁ። እኔ ስለፈለኩ ጨመርኩ፣ እናንተ ግን አታድርጉት። ከዛ ቀዝቃዛ ውሃ ነው። በጣም ቀዝቃዛ ሳይሆን አለ አይደል በቃ ለብም ያላለ በቧንቧ ውሃ ማለት ነው፣ ፍሪጅ ውስጥ ያልገባ። ከዛ በደንብ አድርጌ ጊዜ ወስጄ አሽቼ ካቦካሁት በኋላ ለ15 ደቂቃ እንዲሆን አረፍ አድርገዋለሁ። ከ15 ደቂቃ በኋላ እቆራረጠዋለሁ ማለት ነው። የምፈልገውን ያህል እንደዚህ ለመዳመጥ እንደዚህ እናዘጋጀዋለን። እንደዚህ ከቆራረጥኩ በኋላ ከዛ በእጄ ደግሞ እንደዚህ አድርጌ አስተካክዬ እጨርሳለሁ። እንደዚህ ያዘጋጀሁትን ሊጥ ከዛ በመዳመጫ አድርጌ እዳምጠዋለሁ። ከፈለጋችሁ እንደዚሁ ዳምጣችሁ ስስ እስከሚሆን ድረስ እንደዚህ መዳመጥ ትችላላችሁ። ግን እኔ ደራርቤ ትንሽ ዱቄት፣ ትንሽ ዘይት፣ ትንሽ ዱቄት እያደረጉ ሊጡን የዳመጥኩትን በትንንሹ የዳመጥኳቸውን ሊጦች እንደዚህ እያደረደርኩ እንዳይጣበቅብን ስንዳምጠው እንዳይጣበቅ ዱቄት ዘይት እያደረግን እንደረድርና ከዛ በኋላ አንድ ላይ እንደዚህ እንዳመጠዋለን። በጣም ስስ ነው የሚሆነው። እንደዚህ እየዳመጣችሁ ግን እኩል እንዲሆንላችሁ እንዳያስቸግር እንደዚህ እያደረገው ዱቄት ብን እያደረገው በደንብ አድርጌ እዳምጠዋለሁ። እንዳልኳችሁ ነው። እንደዚህ የማይሆንላችሁ ከሆነ አንዷን ብቻ
በደንብ ስስ እስከሚሆን ድረስ መዳመጥ ይቻላል። በምጣድ እንደዚህ እንደ እንጀራ ስስ አድርጎ መጋገር ይቻላል። በምታውቁት መስራት ነው። አያችሁት? እንደዚህ ካደረኩ በኋላ ኦቨን ውስጥ አረጋዋለሁ። እኔ ግን እዚህ ጋር የተዘጋጀ የሳምቡሳ ሊጥ ስላለኝ ዛሬ በዚህ ባዘጋጀሁት አሳያችኋለሁ። ይሄ ተቆርጦ የተዘጋጀ የሳምቡሳ ቂጣ አለኝ እንደምትመለከቱት ማለት ነው። እንደዚህ አድርጌ አዘጋጅቼዋለሁ። ከዚህ በኋላ መጠቅለል ነው። እንደዚህ ቂጣውን ካዘጋጀን በኋላ ያዘጋጀነውን ምስር ሊሆን ይችላል፣ ስጋ ወይም ሩዝ አዘጋጅተናል። ከዛ እንደዚህ በአንዱ ቂጣ ላሳያችሁ። በጣም ቀላል ነው። እንግዲህ ከዚህ በላይም ልትችሉ ትችላላችሁ። እኔ ግን እንደዚህ አድርጌ ካደረኩ በኋላ ያዘጋጀሁትን ምስር ጨምሬ መጠቅለል ነው። በጣም ቀላል ነው። እንደዚህ አድርጌ ጠቀልለዋለሁ 3 ጎን እንዲሆን እንደዚህ ማድረግ ነው። በጣም በቀላሉ ሳምቡሳችንን እንደዚህ ጠቅልለን በኋላ ደግሞ እንትን እንዳይል ስንጠብሰው እንዳንቸገር እንደዚህ በሊጥ አያይዘዋለሁ። ሊጥ ነው፣ ውሃ እና ዱቄት አድርጌ በጥብጬ ያዘጋጀሁት ሊጥ ነው። እንደዚህ መቀባው ማለት ነው እንዲያያዝልን። አያችሁት? በቃ እንደዚህ አድርገን ሁሉንም ቂጣ ጨርሼ እኔ አዘጋጅቼ እመጣለሁ። በመቀጠል ዘይት ትንሽ በርከት ያለ ዘይት እንጥድና በሊጥ እንደዚህ እንሞክረዋለን። መሞቅ አለመሞቁን ማለት ነው። ዘይቱ መጋል አለመጋሉን ትንሽዬ ዘይት ቁንጥር ካደረጋችሁ በኋላ እንደዚህ ስታደርጉት ከጋለ ያዘጋጀነውን ሳምቡሳ እንጨምራለን። እዚህ ጋር በጣም መጀመሪያ ላይ ሊጡን ሳምቡሳውን ስንጨምር ዘይቱ ቢግል ችግር የለውም። ሳምቡሳውን ከጨመርነው በኋላ ግን እሳቱን በጣም መቀነስ አለበት። ካልሆነ ከላይ ያለው ብቻ ይበስልና ይሄ ከሽ ከሽ የሚል ነገር እንዲሆንልን አይሆንም። ልስልስ ያለ ሳምቡሳ ነው የሚሆነው። ለዚያ ከሽከሽ ያለ ሳምቡሳ የምትፈልጉ ከሆነ መጀመሪያ ሳምቡሳውን ስንጨምር ዘይቱን እናግላለን። ግን ከዛ በኋላ እሳቱን በጣም ቀንሰን ነው የምንጠብሰው። ከላይ ያምራል እንጂ ውስጥ ድረስ አይበስልልንም ካልሆነ። አያችሁት? እንደዚህ ቆንጆ አድርጌ ጠብሼዋለሁ። ገልበጥ ገልበጥ እያደረጋችሁ ቀላ እስከሚል ድረስ መጥበስ ነው። በጣም እንዳያር በጣም እንዳይቀረው አድርገን እንደዚህ ቆንጆ ሆኖ ደርሶልኛል። እንደምትመለከቱት ነው። አጠነፍፈዋለሁ። እያጠነፈፍን ንጹህ የማጥለያ ወረቀት ላይ ማድረግ ነው። እንደምታዩት ነው። መልኩ ሁሉ በጣም ነው የሚያምረው። እንግዲህ እንዴት እንደጠበስኩት ተመልከቱ። ማታ ቢሆንም ራሱ የቀረስኩት እንደዚህ ቆንጆ ሆኖ ይታያል። እንደዚህ አድርገን ያዘጋጀነውን ሳምቡሳ ጠብሰን መጨረስ ነው። ከሽ ከሽ እንድልላችሁ ከፈለጋችሁ ደግሜ ልንገራችሁ። መጀመሪያ ዘይቱ በጣም ይግልና ሊጡን ወይም ሳምቡሳውን ከጨመረን በኋላ ግን እሳቱን ዝቅ አድርገን ማብሰል ነው። እንደዚህ ያማረ ሳምቡሳ ሰርቻለሁ እኔ። በዚህ መልኩ ሰርታችሁ ተጠቀሙ። ስለተከታተላችሁኝ፣ ስለምትሰጡኝ ሀሳብ አስተያየት ላይክ እያደረጋችሁ ቪዲዮ ለሌሎች ስለምታደርሱ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው። ሰላም ጤና ይስጥልኝ። እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይህንን የመሰለ የሳምቡሳ አሰራር በቀላሉ በቤታችን እንዴት እንደምንሰራው አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስም አድርጉ። ወደ አሰራሩ እንሄዳለን። በቅድሚያ ድስት እንጥድና በትንሹ ዘይት ጨምራለሁ። ዘይቱ ሞቅ ሲል ደቆ የተከተፈ ቀይ ሽንኩርት አዘጋጅቻለሁ። ቀይ ሽንኩርቱን ጨምሬ በደንብ አቁላለዋለሁ። እንደ ሁሉ ጊዜው እኔ ቪዲዮን እየቆራረጥኩ አቀርብላችኋለሁ። እናንተ ግን ጊዜ ወስዳችሁ ማዘጋጀት ነው። በጣም ቀላል ነው። በቀላሉ ቤታችን እንደዚህ መስራት ደግሞ በጣም ያስደስታል። ሽንኩርቱን እንዲበስል አድርጋለሁ። ከድኜ እንደዚህ ከድነውና እንዲበስል አድርጋለሁ።
እያችሁት እንደዚህ ከበሰለ በኋላ ነው ምስሩን የምንጨምረው። ምስር ወይም በስጋ መስራት ትችላላችሁ፣ በምታገኙት በሩዝ ይሰራል። እንግዲህ እናንተ በምትፈልጉት ማለት ነው። እኔ ግን ለዛሬ በምስር የሚሰራውን የሳምቡሳ አሰራር አሳያችኋለሁ። እዚህ ጋር በጣም ፍርክስክስ ብሎ ያልተቀቀለ አያችሁት እንዴት እንደተቀቀለ። በጣም ልክ ለወጥ እንደምናዘጋጀው አይደለም የተቀቀለው፣ ቀረት ሲለው ምስሩን ማለት ነው የቀቀልሁት። እንደዚህ ቀቅየዋለሁ። ሽንኩርቱንና ምስሩን በደንብ አድርጌ አቀላቅለዋለሁ። እንደ ፍላጎታችሁ ነው። ምስሩ እኔ ፍርስርስ ብሎ ሲበስል ስለማልፈልግ እንደዚህ አድርጌ ካበሰልሁት በኋላ ደቆ የተከተፈ የአበሻ ቃሪያ አለኝ። በጣም ድቅቅ ብሎ የተከተፈ ማለት ነው። ጨው ትንሽ እንደ ፍላጎታችን ጨው እንጨምራለን። ከዛ በኋላ ጨውንና ቃሪያውን ከምስሩ ጋር በደንብ አድርገን እንቀላቅለዋለን። ላይክ እያደረጋችሁ ቪዲዮን ተመልከቱ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ዩቲዩብ ያግዘኛል። እንደዚህ አድርጌ በደንብ ቀላቅዬ ካዘጋጀሁት በኋላ ትንሽ ጊዜ ወሰድ አድርጌ አንድ 10 ደቂቃ የሚሆን እንደዚህ አቆየዋለሁ። ከዛ በኋላ እሳቱን አጠፋና የድንብላል ቅጠል አዘጋጅቻለሁ። እዚህ ጋር መጠቀም የምትችሉት ነገር አረንጓዴ ሽንኩርት ካገኛችሁ መጠቀም ትችላላችሁ። ሌሎችን ቅጠላ ቅጠሎች ካሏችሁ ማጣፈጫ መጨመር ትችላላችሁ። እኔ ግን የድንብላል ቅጠል ለዛሬ ጨምሬ ላሳያችሁ። የድንብላል ቅጠሉን የምንጨምረው እሳቱን ካጠፋን በኋላ ነው። ጨርሰን ካጠፋን በኋላ ቅጠሉን ጨምረን እንደዚህ እንዲቀላቀል ብቻ በማማሰያ በደንብ አድርገን ቀላቅለን እንደዚህ ካዘጋጀን በኋላ ምስራችንን በዚህ መልኩ ጨርሼ አዘጋጀው። ከዚህ በኋላ ደግሞ ሊጡን እንዴት እንደማዘጋጅ ላሳያችሁ። የሳምቡሳውን ሊጥ ዱቄት አዘጋጅቻለሁ፣ የፍርኖ ዱቄት። ከዛ የተወሰነ ዘይት እንደ ፍላጎታችሁ መተው ይቻላል። ጨው፣ ዘይቱን አለማድረግ ትችላላችሁ። እኔ ስለፈለኩ ጨመርኩ፣ እናንተ ግን አታድርጉት። ከዛ ቀዝቃዛ ውሃ ነው፣ በጣም ቀዝቃዛ ሳይሆን አለ አይደል በቃ ለብም ያላለ የቧንቧ ውሃ ማለት ነው፣ ፍሪጅ ውስጥ ያልገባ። ከዛ በደንብ አድርጌ ጊዜ ወስጄ አሽቼ ካቦካሁት በኋላ ለ15 ደቂቃ እንዲሆን አረፍ አድርገዋለሁ። ከ15 ደቂቃ በኋላ እቆራረጠዋለሁ ማለት ነው። የምፈልገውን ያህል እንደዚህ ለመዳመጥ እንደዚህ እናዘጋጀዋለን። እንደዚህ ከቆራረጥኩ በኋላ ከዛ በእጄ ደግሞ እንደዚህ አድርጌ አስተካክዬ እጨርሳለሁ። እንደዚህ ያዘጋጀሁትን ሊጥ ከዛ በመዳመጫ አድርጌ እዳምጠዋለሁ። ከፈለጋችሁ እንደዚሁ ዳምጣችሁ ስስ እስከሚሆን ድረስ እንደዚህ መዳመጥ ትችላላችሁ። ግን እኔ ደራርቤ ትንሽ ዱቄት፣ ትንሽ ዘይት፣ ትንሽ ዱቄት እያደረጉ ሊጡን የዳመጥኩትን በትንንሹ የዳመጥኳቸውን ሊጦች እንደዚህ እያደረደርኩ እንዳይጣበቅብን ስንዳምጠው እንዳይጣበቅ ዱቄት ዘይት እያደረግን እንደረድርና ከዛ በኋላ አንድ ላይ እንደዚህ እንዳመጠዋለን። በጣም ስስ ነው የሚሆነው። እንደዚህ እየዳመጣችሁ ግን እኩል እንዲሆንላችሁ እንዳያስቸግር እንደዚህ እያደረገው ዱቄት ብን እያደረገው በደንብ አድርጌ እዳምጠዋለሁ። እንዳልኳችሁ ነው። እንደዚህ የማይሆንላችሁ ከሆነ አንዷን ብቻ በደንብ ስስ እስከሚሆን ድረስ መዳመጥ ይቻላል። በምጣድ እንደዚህ እንደ እንጀራ ስስ አድርጎ መጋገር ይቻላል። በምታውቁት መስራት ነው። አያችሁት? እንደዚህ ካደረኩ በኋላ ኦቨን ውስጥ አረጋዋለሁ። እኔ ግን እዚህ ጋር የተዘጋጀ የሳምቡሳ ሊጥ ስላለኝ ዛሬ በዚህ ባዘጋጀሁት አሳያችኋለሁ። ይሄ ተቆርጦ የተዘጋጀ የሳምቡሳ ቂጣ አለኝ እንደምትመለከቱት ማለት ነው። እንደዚህ አድርጌ አዘጋጅቼዋለሁ። ከዚህ በኋላ መጠቅለል ነው። እንደዚህ ቂጣውን ካዘጋጀን በኋላ ያዘጋጀነውን ምስር ሊሆን ይችላል፣ ስጋ ወይም ሩዝ አዘጋጅተናል። ከዛ እንደዚህ በአንዱ ቂጣ ላሳያችሁ። በጣም ቀላል ነው። እንግዲህ ከዚህ በላይም ልትችሉ ትችላላችሁ። እኔ ግን
እንደዚህ አድርጌ ካደረኩ በኋላ ያዘጋጀሁትን ምስር ጨምሬ መጠቅለል ነው። በጣም ቀላል ነው። እንደዚህ አድርጌ ጠቀልለዋለሁ 3 ጎን እንዲሆን እንደዚህ ማድረግ ነው። በጣም በቀላሉ ሳምቡሳችንን እንደዚህ ጠቅልለን በኋላ ደግሞ እንትን እንዳይል ስንጠብሰው እንዳንቸገር እንደዚህ በሊጥ አያይዘዋለሁ። ሊጥ ነው፣ ውሃ እና ዱቄት አድርጌ በጥብጬ ያዘጋጀሁት ሊጥ ነው። እንደዚህ መቀባው ማለት ነው እንዲያያዝልን። አያችሁት? በቃ እንደዚህ አድርገን ሁሉንም ቂጣ ጨርሼ እኔ አዘጋጅቼ እመጣለሁ። በመቀጠል ዘይት ትንሽ በርከት ያለ ዘይት እንጥድና በሊጥ እንደዚህ እንሞክረዋለን። መሞቅ አለመሞቁን ማለት ነው። ዘይቱ መጋል አለመጋሉን ትንሽዬ ዘይት ቁንጥር ካደረጋችሁ በኋላ እንደዚህ ስታደርጉት ከጋለ ያዘጋጀነውን ሳምቡሳ እንጨምራለን። እዚህ ጋር በጣም መጀመሪያ ላይ ሊጡን ሳምቡሳውን ስንጨምር ዘይቱ ቢግል ችግር የለውም። ሳምቡሳውን ከጨመርነው በኋላ ግን እሳቱን በጣም መቀነስ አለብን። ካልሆነ ከላይ ያለው ብቻ ይበስልና ይሄ ከሽ ከሽ የሚል ነገር እንዲሆንልን አይሆንም። ልስልስ ያለ ሳምቡሳ ነው የሚሆነው። ለዚያ ከሽከሽ ያለ ሳምቡሳ የምትፈልጉ ከሆነ መጀመሪያ ሳምቡሳውን ስንጨምር ዘይቱን እናግላለን። ግን ከዛ በኋላ እሳቱን በጣም ቀንሰን ነው የምንጠብሰው። ከላይ ያምራል እንጂ ውስጥ ድረስ አይበስልልንም ካልሆነ። አያችሁት? እንደዚህ ቆንጆ አድርጌ ጠብሼዋለሁ። ገልበጥ ገልበጥ እያደረጋችሁ ቀላ እስከሚል ድረስ መጥበስ ነው። በጣም እንዳያር በጣም እንዳይቀረው አድርገን እንደዚህ ቆንጆ ሆኖ ደርሶልኛል። እንደምትመለከቱት ነው። አጠነፍፈዋለሁ። እያጠነፈፍን ንጹህ የማጥለያ ወረቀት ላይ ማድረግ ነው። እንደምታዩት ነው። መልኩ ሁሉ በጣም ነው የሚያምረው። እንግዲህ እንዴት እንደጠበስኩት ተመልከቱ። ማታ ቢሆንም ራሱ የቀረስኩት እንደዚህ ቆንጆ ሆኖ ይታያል። እንደዚህ አድርገን ያዘጋጀነውን ሳምቡሳ ጠብሰን መጨረስ ነው። ከሽ ከሽ እንድልላችሁ ከፈለጋችሁ ደግሜ ልንገራችሁ። መጀመሪያ ዘይቱ በጣም ይግልና ሊጡን ወይም ሳምቡሳውን ከጨመረን በኋላ ግን እሳቱን ዝቅ አድርገን ማብሰል ነው። እንደዚህ ያማረ ሳምቡሳ ሰርቻለሁ እኔ። በዚህ መልኩ ሰርታችሁ ተጠቀሙ። ስለተከታተላችሁኝ፣ ስለምትሰጡኝ ሀሳብ አስተያየት ላይክ እያደርጋችሁ ቪዲዮ ለሌሎች ስለምታደርሱ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው